ሰሙነ ሕማማት ዕለተ ሐሙስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀሉ ሥር የአስራት አደራ ልጆች በኃያሉና በገናናው አምላካችን በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። በጸሎተ ሐሙስ የተከናወኑ ተግባራትን እነሆ ነግራችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱኝ እጠይቃለሁ። ጸሎተ ሐሙስ ጌታችን ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንድናዘጋጅልህ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚያደርግበት አዳራሽ ወዴት ነው ይልሃል በሉት። እርሱ የተፈጠረውንና ታላቁን አዳራሽ ያሳያችኋል። በዚያም ፋሲካን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳለ አስቦ ተደሰተ። ወደ ሚስቱ አክሮሲናም ሄዶ ይህ አልዓዛርን ከሞት ያስነሳ እኔንም ከኃጢአቴ ይቅር ይለኛል፣ ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖንም ከቤቱ ወጥቶ ሮጦ ከጌታ እግር ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህን ጊዜ አልነበረም። ውጪ ከሻጭና ከለዋጭ ጋር ገንዘብ ሲደራደር ነበር። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታን መልክ አታውቀውም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነውና የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሆን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም እለእስክንድሮስም የተነጠፈውን እስካነጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። ጸሎተ ሐሙስ ክፍል 2። በአንደኛው ሰዓተ ሌሊት ጌታችን ኢየሱስ ክርስቶስም ልብሱን አኖረ፣ ማበሻ ጨርቅም አንስቶ ወገቡን ታጠቀ። ይህችውም ሥራ የምታሰራ የምታስጌጥ ናት። ለዛሬው የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ እየለበሳት ይገባ እንደነበረችው ያለ አይነት ነው። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ ባንተ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩህ ከእኔ ጋር እድል ፈንታ የለም። ሌሎቹም ሐዋርያት አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩን አጠበው። ጌታ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረውና ለንስሐ ጊዜ ሲሰጠው ነው እንጂ። እኛንም ለሚወደን ብቻ ሳይሆን ለሚጠላን እንኳን በጎ ማድረግ እንደሚገባ ሲያስተምረን ነው እንጂ። ጌታችን ጾመና ጾሙ አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ፣ ሰገደና ስገዱ አለን። የሐዋርያትንም እግር አጥቦ እናንተም እንዳድርጉ ብሎ መምህረ ትሕትናነቱን ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማዕረጋቸው የምዕመናኑን እግር በማጠብ የጌታን የትሕትና ሥራ ያስቡታል። ለሐዋርያት ትሕትናን ሲያስተምራቸው ጌታችን እግራቸውን እንዳጠባቸው ሊቃውንት ያስረዳሉ። ከዚያም ዝውዕቱ ሥጋዬ ዝውዕቱ ደሜ ብሎ ሥጋውንና ደሙን ሰጣቸው። ዛሬም የልጅነት ጥምቀት የሚቀበሉ ምዕመናን በዚያን ዕለት ከክርስትና ቤት ወደ ቤተ መቅደስ ሄደው የጌታን ክቡር ሥጋና ደም ይቀበላሉ። መሰረቱም ጌታችን ለሐዋርያት ያደረገውን ተመርኩዞ ነው። ከፍ ከፍ ሊል የሚወድ ራሱን ዝቅ ያድርግ ብሎ አስተምሯቸዋል። አባ ጊዮርጊስ በመጽሐፈ ምስጢር ጌታ ለጴጥሮስ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም ያለውን ሲተረጉመው
እኔ በአገልጋይ አምሳል እግርህ ካላጠብኩህ አንተም ከበታች ላሉት ራስህን ዝቅ ለማድረግ አትችልም። ራስህን ዝቅ ካላደረግ አለቃ ልትሆን አትችልም ለማለት ነው ብለው ተርጉመውታል። ጌታችን ደግሞ አምላክ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውንና መምህርነታቸውን በትህትና እንዲጀምሩ ሲያስተምራቸው ነው። ጸሎተ ሐሙስ ክፍል 3 በሁለተኛው ሰዓተ ሌሊት ምሽት ጌታችን ህብስቱን ባርኮ ለ13 ፈትቶ ሰጣቸው። 13ኛውን እርሱ የሚቀበለው ነውና፣ ነገር ግን የሚረባውና የሚጠቅመው አይደለም። ዝውእቱ ሥጋዬ ዝውእቱ ደምዬ ብሎ ህብስቱን ባርኮ ይህ ሥጋዬ ነው እንካችሁ አላቸው። ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። 13 አድርጎ መፈተቱ ሐዋርያትን እንዳይገርማቸው ነው። ራሱ ጤሞ አጣሞሙ ቀምሶ አቀመሳቸው እንዲል አብነት ለመሆን። አንድም ነገ በመልዕልተ መስቀል 13ቱ ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን ባያደርግ ኑሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ለእነርሱም ለማስተማር ነው። ማዕዱንም እየበሉ ጌታችንም እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸውም ተያዩ። እኔ ይሆን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማን ነው አሳልፎ የሚሰጥህ ብለህ ጌታን ጠይቀው አለው። ወንጌላዊ ዮሐንስም ጌታን ጠጋ ብሎ ጠይቀው። ጌታችንም ከእኔ ጋር እጁን ከወጭቱ የሚያገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያትም ሁላችን ከወጭቱ የምንጠቅስ አይደለምን ሲሉ ጌታችንን እኔ ከወጡ አጥቅሼ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ለአስቆሮቱ ይሁዳ ሰጠው። ስለዚህ ወንጌላውያኑ ይህን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገለጡልን። ይሁዳም እንደ ቸኮለ ሰው ይቅበዘበዝ ነበር። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ሆይ ልትሰራ የምትሻው ሥራ ካለ ሂድ አለው። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ጸሎተ ሐሙስ አራተኛው ክፍል ከ3ኛው ሰዓተ ሌሊት እስከ 5ኛይቱ ሰዓተ ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ሲነግራቸው ዓይኖቹን ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነም ነገራቸው። ለብቻቸው ፈቀቅ ብሎ ወዙ እንደ ደም እስኪፈስ እየሰገደ ጸለየ። ወደ ደቀ መዛሙርቱም ተመለሰ። ተኝተው አገኛቸው፣ ቀሰቀሳቸውም። ጴጥሮስንም አንድ ሰዓት ያህል እንኳን ከእኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። የጌታችን በአይሁድ መያዝ ጌታችን ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ። ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለበት ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ይመጣባት ስለነበር ያውቃት ነበርና ጭፍሮቹንና የካህናት አለቆችን፣ ፈሪሳውያንን፣ ሌሎችንም ፋና፣ ጋሻ፣ ጦርም የያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እርሱ መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸር ውለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህም መሳም ለአይሁድ ጥቆማ ወይም ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው የዮሐንስ መልክ ይመሳሰልባቸው ነበርና ሲለይላቸው ነው። ጌታችንም የሰውን ልጅ በመሳም አሳልፈህ ትሰጠዋለህን አለው። ይሁዳም ከጭፍሮቹ ጋር መጣ። ጌታ ኢየሱስንም ከበውት ወደ ሽማግሌዎችና የካህናት አለቃ ቀያፋ ወዳለበት ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር። የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰራዋለሁ ብለው ከሰሱት። ሊቀ ካህናቱን ተነስቶ እንዲህ ሲያጣጥሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱን ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። የስቃዩ ጅማሬ ይህ ጊዜ ነበር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት የሚቀጥለው ከዚህ በኋላ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።